ጊዜ ድራማ ውስጥ ያለች ሆነሽ ሁሉ ጊዜ ጥላ ያስሽ ህይወትሽ ሰላም የለው። ስለዚህ አትናደጂ። ከኔ ጋር ከተጣላሽ ከኔ ጋር ጨርሽ። ሌላ ሰው ስትነኪ ያ ሰው ሲመልስልሽ አትጩሂ፣ እንደበግ አትጩሂ። ይመልስልሻል። ያን ሰው የምትነኪውም ሰው ይመልስልሻል። እንትና ደህና ነህ፣ እንትናዬ አንተስ ደህና አቅቶሻል። በቃ ለዛ ነው ዙሪያ ያለ ሰው ሁሉ ጥግ ጥግም ትጮ አቅቶሻል። ለምን እኔን አትሳደቢ? ማን እኔ ብንም ስትሳደቢ ብለሽ ስትሳደቢ ታዲያ ምንም አትመስኝ። ምንም ነው ማትመስኝ። እና የምትጣያቸው ሴቶች በሙሉ ባይዘው አማራ ሴቶች ናቸው። እኔ እንዳስተዋልኩት ከሆነ ያ ከአማራ ልጆች ጋር የምትጣዩ ችግር አለብሽ። ላይ እሺ እንዳለ የተጣላቸውን ልጆች እኔ መቤቴን አመጣልሻለሁ። ማራማዊት ከአማራ ልጅ ጋር ይጣላችሁ፣ ሚጡ ከአማራ ልጅ ጋር፣ ማሜ ከአማራ ልጅ ጋር መቤቴና ምንድን ነው እስኪ የሚያጣላው? እንደ በዚህ ደረጃ ክብርን ብትዘልፍ የአማራ ልጆች ክብር ነው ብዛ ምናምን ብላ ግሩፕ ያላት ማን የምን ጎጥ ማን ጠራ? ስለ ጎጥ ደግሞ እግዚአብሔር ሲያዋርድሽ እኔ ትዝ ይልሻል ዮኒ ቤት የገባን ቀን እኔና በጎጥ አይደለም የተጣላ ነው ፐርሰናል የተጣላ ነው ብላ ነበር። እና እሷ ወደ ጎጥ ነገሩን ካዞረችው ተሸንፌያለሁ እኔ በቃ ምናምን ብላ እኔ አገጣጥሜ ፖስትላችኋል። ትላንትና ነው ከትላንት ወዲያ ምን ትላለች? በጎጥ ነው የተጣላ ነው። ውሸት አይደገምም። አይሽ ውሸት አይደገምም። እኔና እሷ በዚህ አልተጣላንም በራሳችን ጉዳይ ነው የተጣላ ነው ብላ እኔ ከተጣላሽ ከኔ ጋር እንዴት ገባሽ ገስት ብያት ተጨቃጭቀን አሁን ትላንት ወዲያ ምን ትላለች? ኤኒዌይስ ውሸት አይደገምም። ኤኒዌይስ በጎጥም ብትሄጂ በፖለቲካም ብትሄጂ እኔ ፖለቲካ ውስጥም የለውም ጎጥ ውስጥም የለውም። ፉክክር ይዞሻል ከኔ ጋር ፉክክር አይያዝሽ። እኔ የሆነ ነገር ካልኩኝ እኔ ለአማራ ከከፈልኩት ነገር ጋር እሷ አትገናኝም። እኔ ለአማራ ካረኩት ጋር እሷ ምንም ለምን ትፎካከራለሽ ከኔ ጋር? እኔ አሁን እንደዛ ብዬሽ አላውቅም። አንድም ቀን ከአንቺ ጋር ፉክክር ይዞኝ አያውቅም። እኔ በምንም ነገር እኔና አንቺ የምንፎካከርም ሰዎች አይደለንም። ተፎካክረን ማናቅ ቄጣቸውን ዘብዝፈው ጌም ሲጫወቱ እጫወታለሁ። ረርበ አሁንም እጫወታለሁ። አንቺ እኔ እኮ ዘንታ ለምሽን ጌመር አይደለሁም ነው የምትይው። በስነ ስርዓት ሁሉ ቀን ጌም ትጫወቻለሽ። እኔ ግራ የሚገባኝ እኔ ጎጃምን አልወክልም። እኔ የጎጃምን ህዝብ አልወክልም። አንቺም የጎንደርን ህዝብ አትወኪም። ማንም ማንንም አይወክልም። እዚህ ጋር ማንም ዌብሳይት ናግባ። አረ እንዳይሰደብ በእናትሽ። እሱ ባለፈው ሲሰደብ ነበረ። አታስገቢው። ማንም ማንንም አይወክልም እዚህ ጋር እና እኔ አይዶ ነው። ማንም ማንንም አይወክልም። አንቺማ የምትወክለው ህዝብ የለም፣ እኔ የምወክለው ህዝብ የለም። እና አንቺ እንደ ጀብድ እንደሰራ ሰው እንደ እያየን እኮ ነው የታገልሽውንማ እያየን እያወጡልሽ እኮ የሰው ዘር በማንቋሸሽ የሰው ዘር በመስደብ ነው አንቺ የታገልሽ። እና እንትን አትበይ። ይሄ ራስሽን እንደ ሌላ ነገር ተሳደቢ። እኔን እየገባሽ ተሳደቢ። ቀን ሙሉ ተሳደቢ፣ ችግር የለውም። እኔ ዙሪያ ላይ ግን ያሉ ሰዎችን ስትነኪ እነሱም ይደርሱብሻል። ሲደርሱብሽ አመሰግናለሁ ሚላት። ሲደርሱብሽ ግን እንደ ዛሬ ወጥተሽ አትጩሂ፣ ተቀበይው፣ አጠርቂ። ወደሽ ከተደፋሽ ቢረግጡሽ አይጥፋ። ሄደሽ ተነካኪና ሰው አይንካኝ ብሎ ነገር የለም። የሆነ ሰው ስትሰድቢ አንቺም ትሰደበለሽ። በቃ ይሄንን ነው ልልሽ የምችለው። እንግዲህ ጭንቅላት ላለው ሰው ተናግረናል። በተቀረ እዚህ ውስጥ ገብታችሁ የምትጩ በጎች አቁሙ፣ አስተውሉ፣ ተመልከቱ። እየደረሱ ማን ያዛት አትበሉ። እኛን መሳደብ ይቻላል፣ ግን ሊያ እዚህን ያለችውና ማንም አጠገቧ የለምና የሆነ ነገር ትሆናለች። እሱን ችግር የለውም። ኤልሻዳይ እዚህ ናትና እሷ እንደዚህ ነው ኖ። እሷን ስትሳደቢ ተሳደቢ፣ ከጎኑ ያለውን ስትሰድቢ ደግሞ አቅም ያለው ሰው እንዳለ ማወቅ ወቂ። አሜሪካ የመብት የሚከበርበት ሀገር ነው ምናምን። አረ ነው እንዴ? ሰው ለማጥፋት ቀላል እኮ ነው። በጣም ኢዚ እኮ አሜሪካ ነው። ምንም ለውጥ የለውም እኮ ቀላል ነው። ስለዚህ መሳደብ እስከምትችይው ድረስ መሳደብ ትችያለሽ፣ ስድብ እስኪያልቅብሽ ድረስ። ግን ዘለሽ የሰው ቤተሰብ የሰውን ነገር የሰውን አታውሪ። እሷ ስለ ሴሌብሬቲ ታወራለች፣ ስራዬ ነው፣ አይመለከትሽም። እሱ
እሷ የሰው ጉድ እያወጣች ብትሺ አንቺም ነገ አይዲያ ብለሽ አምተሽ ታወሪዋለሽ። አይዲያውን ተጠቀሚበት። ለነገሩ እኔ ነኝ አይዲያ ዩቱብ ላይ ምንም አይዲያ ሊኖርሽ አይችልም ከኔ ውጭ። አይ ዘር መሳደብ ወይ ነው ወይ ትግል ብለው ነው የሰው ዘር ማንቋሸሽ የሰው ነው። አይ በዘርም ቢሆን እኮ ነገርኩሽ እኮ ሁሉም እኮ የራሱ የሆነ ማለት አኝከሽ ብትተፊውም ቆሻሻ ውስጥ ካልጣልሽው መርገዝ ስትረግጩ ልብስሽን ጫማሽን ማበላሸቱ አይቀርም። ከአፏ የወጣውን ራሷ ታውቋለች። እኛ ዘር ስናንቋሸሽ፣ ዘር ስንሰደብ፣ ዘር ስናብጠለጥል በማንነት ትግል አይደለም፣ ስድብ አይደለም። ሶሻል ሚዲያ ላይ በማንነት ሰውን መስደብ በማሞጥሞጥ ቢሆን እኮ በማሞጥሞጥ የሚጠፋ ቢሆን ኑሮ እሷ ትጠፋ ነበረ። ስለዚህም አንዳንዴ አስተዊ፣ ለራስሽ ነው መመክርሽ። እግዚአብሔር ምስክሬ ነው የምልሽ። ይህን ያህል ገና ለገና የቲክቶክ ወታደር አለኝ ብለሽ በዚህ ደረጃ መሄድ ጥሩ አይደለም። እኔ አሁን ማለት ነው አጃከር ደጋፊ አልፈልግም። አሁን እዚህ ጋር ትክክል የሚሉትም እዛም ትክክል እዚህም ትክክል ነው። ምንም ነው። እኔ የሆነ ቪዲዮ ሳይ ኮመንት አላይ የሚገርምሽ ነገር ማለት ነው ቪዲዮን አይቼ ነው ስክሮል ማለት ነው ገብቼ እንኳን ኮመንት አላይ እዚህ ጋር ትክክል የስ ትክክል ምናምን የሚሉትም ሲያሽቀብጡ ነው። ምንም እዛም ሄደው ደግሞ እሷ ስትገባ ይሄንኑ ነገር ነው የሚጽፉት። ገባሽ? እንደነገርኩሽ ሰምቼሻለሁ። ደግሞ ጅጅጋ ነው የተወለደችው አላልኩም ካለች አውጪ ሪከርዱ። ማን ያዘሽ? ህዝብ የሚያባላ ሪከርድ አለኝ አውጪው። ማንም አልያዘሽም። ማን ለምን አታወጭም? አውጪ። ማንም ሰው በብሔሩ አያፍርም። ጎጃሜ አይደለችም። እኔ ሌላ ብሔር ቢኖረኝ በብሔር አላፍርም። ማንም እዚህ ጋር የምታዩ ሰው በብሔሩ የሚያፍር የለም። ሁሉም ሰው የራሱን ብሔር ይወዳል። ሁሉም ሰው አንቺ ነሽ እኮ እናውራ ከተባለ አንቺ ነሽ እናቴ ኦሮሞ ናት ብለሽ ከዛ ገብተሽ ያለቀሽው እንጂ ማንም በብሔሩ አያፍርም። ራስሽ ባፍሽ ባወራሽው ነገር ነው ስታለቅሽ የነበረው። ማንም ሰው በብሔሩ አያፍርም። በብሔሩ የሚያፍር ሰው የለም። እኔ አማራ ነኝ ብዬ የቀጠሮ ጌም ስጫወት ነው። ምን ሳደርግ ነው? ምን ጠቅሞኝ ነው? እኔ አንቺ ስለምትጠቀሚ ነው። አንዴ በጎጥ እየከፋፈልሽ፣ አንዴ ምን እያልሽ እሱ አልበቃ ሲልሽ ነው በቃ ሁሉንም ትቻለሁ ብለሽ እንትን ያልሽው። እኔ እስቲ አንቺ እኮ ኧረ እኔ አላወራም። በቃ አንቺ አውሪ ሊያመልጠኝ ላውራ። እኔ ስለ እኔ ዩቱብ ላይ ስሪ በቃ እኔ ልልምችል ነው ሊያሽ ገብተሽ በሰደሱ ሁሉ ስሪበት ስሪበት። ቪው አለው ስለ ሊያሾ ጉድ እያልሽ ካወራሽ በደንብ ቪው አለው። ተንቀሳቀሽበት። ዩቱብ ላይፍ ይቀይራል። እንደ ቲክቶክ አይደለም። ቲክቶክ በቀን በቀን ስለምታወጩ ብሩ አይቀመጥም። ዩቱብ ግን ቦር ስለሚመጣ ጥሩ ነገር ትሰሪበታለች። ስለዚህም አሁን ባለው ሁኔታ የሊያስም $1 ስለሆነ ስሪበት። ምንድነው የሰሙት? ማን ዲባባ ነው ያለችው? ጥሩነሽ ዲባባ ነው ገንዘቤ ዲባባ ብለሽኛል። ተጠቀሚበት። በቃ እኔ $1 ነኝ፣ ስሪ፣ ፈቅጄልሻለሁ። ያው ፈንገጥ አትበይ ግን ዩቱብ ህግ ስላለው ፈንገጥ አትበይ። ስድብ እንዳታበዥ ዩቱብ ላይ። ኤልሹልዬ እንዴት ናችሁ? ቻው፣ ደህና ደሪ። መቅድዬ አመሰግናለሁ። ስርዓት አይኖራችሁም ግን እናንተ። ተው ነገር አብርዱ በጌታ ተው። ኤልሹ ተው። ልዬ ይሄን የመሰለ ውበት ይዘሽ ቁጭ ብለሽ ትመላለሻለሽ። እንዲህ አምሮብሽ ቁጭ ብለሽ አቦ መቅድ መቅዲ ምናምን ተመላለሰ። እኔ እኮ በጣም የሚገርመኝ እኛ ስንመልስ መለሱ ትላላችሁ። ስድብና ምክር እንኳን አታውቁም ልበል። ማሪ መቅዲ አንቺ አትግቢ፣ ውጪ ከዚህ ቤት። እሺ ነው ያለው ግን እንደዚህ ሳያት ስታምራው ውበቷ። ዛሬ ደግሞ የሌለ ነው ውበት የደፋባት መቤቴን። እኔ ቆንጆ እንዴት እንደምወድሽ ታውቂያለሽ። እንዴት ነው መቅዲዬ? አይደለም እውነት ይሄን አሽሙር ነገር ምናምን ትታችሁ፣ ኧረ በመድኃኒዓለም ተው በቃ። እንዴ የሴቶች ጸዳ ብለን እኛ ሴቶች እየሰደብን ነው ጋይስ። አይበርድም እንዴ ኤልሽዬ? አይበቃም? አሽሙሩስ አይበቃም? አሽሙር አልተናገርንም እኛ በትክክል በግልጽ እኮ እየተናገርኩኝ ነው። መቅዲ ስላላየሽ እኮ ነው። ምንም እያየው ነው የኔ ፍቅር። ግን ምንድነው አንዳችሁ አላበረዳችሁ? ብዙ ነገር እያየው ነው። በአንቺም ላይ በሌም ላይ በቃ እሷም ጋር አለ እናንተም ጋር አለ ሆነ እኮ። ሁለታችሁ መለኸኛው ናችሁ።
ግን አንዳችሁ ለምን አታበርዱ? በቃ መልስ እኔ እንደዚህ አይነት እልህ አለ ወይ እስከምትል ነው ያስጨርሰው። ስለኔ ምንም እንዳታስብ። እኔ ግን እኔ ዙሪያ ያሉ ሰዎችን ስትነካ ሲመልሱላት አትንጨርጨር ነው እንዴ? ሰው የሰደብኩት እንዲህ ዝም ብሎ ይሄኝ ማለት አይቻልም። መቅዲ በሰድብሽ አሰድብኝም አንቺ ግን ባትመልሱ ኢግኖር ብታረጉ ወይ ደግሞ ከዛ እኮ ይረሳል። መልስላት መልሰኔ እኮ ያልኩሽ እስከምትሄድበት ድረስ እሸኛታለሁ። እስከምትሄድበት ድረስ በቃ እናንተ አቁሙ። እኔ ቢታና አናግራታለሁ። በቃ እዚህ ሶሻል ሚዲያ ላይ የምታረጉት ነው አለች። እዚህ ቁጭ ብላለች እያየች እኮ ነው። በማርያም አንዳችሁ አብርዶ ኤልሹ የኔ ፍቅር ስወድሽ ማርያም እኔ ስትጫወቺ ጌምሽን ስትጫወቺ ምናምን ነው የሚያምርብሽ። አንቺ ከምን ጀምሮ ነው እንደዚህ የምታረጊው? ኤልሹዬ መቅዲ እኔ እኮ አሁን ከዚህ በኋላ ማለት ነው የፈለገችውን አይነት ነገር ታድርግ። እኔ እኮ ቤተሰብ አትንካ፣ እኔ ዙሪያ ያሉ ሰዎችን አትንካ። አሁን ትላንት የኔን ጊፍተር ስትሳደብ በውስጥ ገብታ ስተራ አድራሻዋን ፖስተባት። አሁን አድራሻ የተፖሰተ ሊገሉኝ ነው ብላ እየጮች ነው ያለችው። እሱን ሄዳ ምን ያስተደርጋል? መቅዲ አና ትክክል እኮ ነው እያልኩሽ አይደለም፣ ግን አንዳችሁ ብታበርዱ ብዬ ነው። በቃ ሁላችሁም አንቺም እነ ሰሞኑን እንኳን ስትሰደብ ሰምተሻል። ምን አደረገት ሰሞኑን? መልሽልኝ እስኪ አንቺ እንዴ እኔ እኮ እኔን እንዴት ተናገረችኝ? አትናገረኝ አይደለም ግን እንደፈለገች ስታወራ ውላ ስታወራ ትደር። እኔ በጣም ደስ ይለኛል። እኔ እኮ ቪው ነው መጨመርልኝ፣ ሌላ ምንም እኮ አታመጣብኝ። እሷ እስኪ እስከዛሬ እሷ ሰድባው መንደሬዎች አይደለም የኮሜንታተሮች ተንኮለኞች እናንተ ናችሁ። ሰው መሀል እየገባችሁ ሰው የምታባሉት ሴጣኖች ሲያስጣሉ አልታስታችሁ። ድራማ የሚወዱ ኮብልስቶን ሁላ እነዚህ መንደሬዎች ቤንዚል ሳቢ ቁጭ ብላችሁ ስድብ እዚህ ተመቻችሁ ትሰማላችሁ። ቤንዚላችሁን እየሳባችሁ ነው። መቅዲ ውጭ አይንሽ ውጣ ተጎልጉሎ ኮብልስቶን አሁን እዚህ ጋር ውጭ የሚሉት በቃ ወሬው ጥሯቸዋል። 3000 ቁጥሮች ጌም ስትጫወት 3000 ታፕታፕ አድርጊላት እስኪ እችን የመሰለሽ ቆንጆ ማለት ነው ስታወራ ስትሳደብ ሳይሆን ጌም ስትጫወት ገብታችሁ ታፕታፕ አድርጉ። የምታባሉ ወሬ ፍቀዱና ይሄንን አሁን እዛ ጋር ቁጭ አድርጋችሁ እየባሰ ታባላላችሁ። ኧረ በስመ አብ ኤኒዌይስ ማለት ነው ማንም ምንም ተሰድቦ ምንም እሷ ሰድባው የሞተ ወይ ከሶሻል ሚዲያ የጠፋ ሰው የለም። እንደዚህ የምታክል ነገር ነው ህይወት ላይ አታመጪም። እየገባሽ ቀን ሙሉ ተሳደቢ። ስለኔ እኔ ተታውቅ ወይ ከኔ ጋር ያለውን ነገር ትፍታ እያልኩ አይደለም። ትቀጥልብኝ እነሱ ስትነካ ገፍ ሲመልሱላት አትንጨር። ሌላ ቢበርድ ደስ ይላል ኤልሽዬ እንኳን ሰምታኝ እኮ መልሰዋል እኮ ትሰማኛለች። ኤልሺ አንቺም ትሰሚኛለሽ። መቅዲ እኔ በነገራችን ላይ ማለት ነው እኔ አይዶን ነው ምን ብዬ እንደምናገር እንዴት ብዬ እንደማወራው ሁሉ እስከሚያቅተኝ ድረስ ነው። እኔ ሲጀመር ስትሰድበኝ ውላ ስትሰድበኝ ትደር ችግር የለብኝም። እኔ ግን ይኸውልሽ አንድ ቃል ስጥል ሌሊቱን ሙሉ ታወራበታለች። ሌሊቱን ሙሉ ማለት ነው። አለቀ በቃ አለቀ። ትስራበት፣ ይመሻት። ዩቱብ ላይም ትግባ ታውራ ስለኔ ትለፍልፍ። ቤተሰብ አትንካ፣ ሰው የሚያቀን ሰው አትንካ። በቃ ይሄ እናንተ የማታዩት ነገር ነው። በቃ አንቺ መቅዲ ኩማ ቢያወራ ከኛ ጋር ተሰደበ፣ በበጎቹ አሰደበችው። ዌብሳይት ታይ ቢላት ዌብሳይትም ላይ ተዛተበት፣ ተሰደበ። ማነው ስሟ ቃልዬ ብትገባ ቃልዬ ተሰደበች። እንዴ ለምን? እኛ ነን እኔ ነኝ አይደለ? ከኔ ጋር ነው አይደለ ጸቧ። ቃልዬ ደግሞ እስከነባሏ እንዴ ምን ሆነሽ ነው? እኛ ምን አደረግን? እኛን ትስደበን። እኔ መቤቴን እንዳታቆም ዘላለሟን እየገባች ተሳደብ። ቤተሰብ አባቴ ይሙት እኔ ልታቆም አልፈልግም። አባቴ ይሙት ብያለሁ። ቀን ሙሉ ገብታ ትሳደብ። እሷ በጣም የሚመጣውን ሰው እንደውም እኔ ብሎክ ላድርግሽ። ስሚ ውጭ ከዚህ ኢሳም ተው ኢሳም እነዚህ ኮብልስቶኖች ቁጭ ብለው ያዳምጧችሁ። ታፕታፕ አስደርጊያቸው ግን ታፕታፕ አድርጉ። ወሬ በነፃ መስማት የለም። እኔ ቤታን አናግራታለሁ። እስኪ ጊፍት ያላችሁ ጊፍት ስጡ።
እግዚአብሔር እኔ ማርያምን እኔ መቤቴን እንደዚህ አይነት ደግሞ እንትን አይለየውም። የሆነ ይሄ ላይክ ኧረ እግዚአብሔር ብቻ የቀን ጉዳይ ነው ያሳየናል። ሁሉንም ችግር የለውም። ግን ኧረ በስመ አብ ኒው ላይፍ ኬክ ሙስ ብለሽ የምትይው አሁንም ኬክ እኮ አትሙት ብዬ ነው መናግርሽ። እኔ እግዚአብሔር ምስክሬ ነው። ስድብ መስሎሽ ነው ኬክ አትሙት ወይ ማሸማቀቅሽ ነው? እኔ ባይዘው አይደለም በልጅ አልኩሽ እኮ በእናት ያልምልም ውሸት። ኤኒዌይስ ጋይስ እናንተ ከባድ ሁኔታዎች ነው። ይሄ ነገር ጦርነት ነው። ብትስማሙ ደስ ይላል። በጣም ጨርሻል ዛሬ ልዬ እንግዲህ በጣም ኮላብሬት አድርጋችኋል። እቺ ልጅ ይዛች ነው ገደል የምትገባው። ሊያ ገደል ነው ይዛች ገደል ነው ይዛች። እኔ ስለማውቃት ነው። እሷ የነካችው ነገር ጉድ ነው። እሳት አይበልም። ዚያ አብረጅ ራሳቸው ምንም ውስጥ እኔ እንትናት እና አንቺ ኢትስ ሚ ብሎክ ነይ። ቻው የኔ ፍቅር ልዬ ቻው። ቻው ማየ ቻው ጋይስ ባይ። ብሎክ ነው ትራሱ አላረግሽም። ብሎክ ነው ማረግሽ። ብሎክ ሂጅ እዛ ቤት ሄደሽ እዛ ኮመንት ስጭ። የታባሽ እኔ ማርያምን እንድታቆም አልፈልግም። ለያኔ መሳደብ እግዚአብሔርን ነው የምልሽ። እኔ ደግሞ ፈቅጄላታለሁ ትስራ ዩቱብ ላይ ወጣትስ ኔክ ሲጀምር አንቺ ምን እንድታወራ ነው ገብታ ስለአንቺ ካላወራሽ ታይ እሱን ችግር የለውም። ግን እኔ እንድታቆም አልፈልግም። ቻልሽ የፈለግሽውን እስክትጠግቢ ድረስ እስኪ በቃሽ ድረስ የባንክ አካውንትሽ እስኪ ሞላ ድረስ በቃሽም አላረግሽም ጀምርሻለሁ ዝም ስትይ እኔ እንድታቆም አለቀ። ስሪ እስኪ በቃሽ ስሪ። አይ ላይክ ኢት ነው ተሳለ አካውንትሽ ሞልቶ እስኪ ትረፈረፍ ድረስ መኪና ቤት እስክትገዢ ድረስ የምሬን ነው። ቀን በቀን ወጥተሽ ስሪ ችግር የለውም። ምክንያቱም ስለ ሰው ስታወሪ ቪው አለ። ዩቲዩብ ደግሞ ሽንተል የሆነ ነገር ስትለኝ እኔን ማለት ነው ከፎቶ ጋር አይደል የሚለጠፈው ቪው ይመጣሉ ለማየት እኔን ማለት ነው። አይ ስሪ ችግር የለውም ትበል በቃ። እኔ ስሪ የዩቲዩብ ሰዋ ነኝ። ተሳደቡ ይመጣሉ አብሮ ይለጠፍ የለ ሪከርደሮች ምናምን በቃ ይመጣሉ። ፎሎ ያደርጉኛል፣ ያዩኛል፣ ቁጭ ይላሉ። ካሁን ምን አለች እና እኔ እንድታቆም የማልፈልገው ሂጂበት እየሄዱበት አወሩልን እንድትባይ ሄዱበት ሂጂበት እኛ ምክር ነው የመከርነው። እንግዲህ አያ ለሌሎች ዩቲዩበር እና ቲክቶከር ማድመቂያ እንሁን። እኛን ስደቢነ ቤተሰብ አትንኪ፣ ሰው አትንኪ። ሰዎች አወሩ ብለሽ አትበሳጭ። የገባውን ሁሉ አትናገሪ። አወሩ ወይ አንቺ ጓደኛኛ ጋር ሲመጡ ለአንቺ ጠላቱ ነው አይደለም፣ መብታቸው ነው። መብታቸውን እየተጋፋሽ ነው። ከገባሽ መብታቸውን እየገፋሻቸው ነው። ምናልባት እነሱ ስድብ መቋቋም ስለማይችሉ ሊሆን ይችላል፣ ወይ ደግሞ በጎችሽን ስለሚፈሩ ሊሆን ይችላል። የገባው ሁሉ እየተሳቀቀ እየተሰደበ በምትነጃቸው በጎች። ስለዚህ እየነገርንሽ ነው። በጣም ነው የምወዳችሁ በጎች። እሱ እኮ ናቸው ታፕታፕ የሚያደርጉት የኔ ፍቅሮች። ታፕታፕ አድርጉ ብለነድፍ እኔ ትመችኛላችሁ። ኮመንት ስጽፉ ላይቬ ቫይራል ይሆናል። ስትሳደቡ ምን ስትሉ ላይቬ ቫይራል ይሆናል። እኔ ደስ ነው የምትሉ ሁሉ የምትሸስከብቶ ኮመንት ጻፉ እስቲ። ሰበና ብሉ አንድ ቁጥር ጻፉ ያቸው አንድ ቁጥር ጻፉ ቶሎ አንድ ቁጥር። እኔ እወዳቸዋለሁ። አይስዌርነ እንወዳቸዋለን። ምን አይ ላይክ ዩ ጋይስ። ሊያ ኩዊን ብትሉ ኮመንት እመቤቴ ነች። ኮመንት ቁሟል። እመቤቴ ነን ይጋ ኮመንት ጋይስ ቆይ አንዴ ወጥቼ አስገቢ። ኮመንት ቁሟል። ኤልሹ ታረቁ የሚል ጄሪ ጋር ነው የቆመው። ጄሪ የምትባለው ከዛ ቁሟል። ኧረ አልቆመም፣ እየጻፉ ነው። ሊያ ኩዊን የምትሉ አንድ አይ አስገቢ መልሰሽ ልውጣ። እሺ እኔ እውነት ትመችኛላችሁ። ምንድን ነው እናቱ ዊግሽ ስንት ብር ነው? 500 ዶላር አፎርድ የሚያደርገው ኦርደር የሚያደርገው ማለት እኮ ነው እንዴ! በጣም እሱን እኮ ኤክስፕሌን እያደረኩላቸው ነው እኮ ማለት ቁጥር እየጻፉ ነው እኮ
እንቁርቲ ብላችሁ ጻፉ እና እንትን ፍሮጓን ነች ግሪን ፍሮጓን ጻፉ ንገሯቸው። እዚህ ዱና ሰኞች ቢዩቲፉል ባይ ዘ ዌይ። ግን እኔ አሁን ቆንጆ ሴትን ኦርደር ትደረጋለች ወንድ ልጅ ይገዛታል ምናምን የሚባለው ነገር አንድ ማይመስል ነው። ግን አሁን ቁጭ ብዬ ሳይ ኦርደር እኮ የምትደረጊ ከሆነ ሶፊስቲኬትድ የሆኑ ናቸው ወንዶቹ አይደለ ያላቸው እውቀት ያላቸው። ቁጭ ብለሽ ስታወሪ ተማርሽ መሆን አለብሽ። ገብቶሻል? የገረሮች አለቃ መሆን የለብሽም። አንድ ሁለት ደግሞ እውቀት ሊኖርሽ ይገባል። ውበት አለ the way you carry yourself ደግሞ አይደለ እንዴ ግሬስ ሊኖርሽ ይገባል። አስበሽዋል? ስለዚህ እኔ አሁን ኤልሹ ኦርደር ስትደረግ ብዬ ቅድም ስነግራቸው ነበረ። ሰሚ ተቆራርጠው ተፈላልጠው ተወጋግተው ኦርደር ያላገኙትስ ምን ታይተው? እሱ እኮ ነው የሚል ሰው ሚያይሽ ራስሽን እንደምታየው ነው። በነገርሽ ላይ ራስሽን ማትወጂ ከሆነ ራስሽን ማታከብሪ ሰው ከሆነ ማንም አያከብርሽም። እሱ አንቺ ኦርደር ስትደረጊ ለሸራተን ለእንደዚህ አይነት ከበድ ላሉ ቦታዎች ነው አይደል እንዴ የምትጋበዥው? እነዚህ እኮ እርጥብ ቤት ምናምን የሚበሉ ሴቶች እኮ ናቸው እኮ የሚያብሉት። እነዚህ ትሁት እኔ ያልገባኝ ነገር ይሄ ነው። እርጥብ ቤት ምናምን ማለት ባይዘዊ መሰማት እኔ የማንንም ሰው ላይ ባላይ ያመቀል ይላል። ቁጭ ብዬ መሰማት ሰው ብትኖር ለእንትናት የእሷ ንግግር ማለት ነው ላይክ ያስቀኛልም የሆነ ለምትናገረቸው ሰዎች አይምሮዬን ይነካኛል። ባይዘው እኔ አሁን በጣም በብዙ ነገር ትታሚያለሽ። በአንቺ ምክንያት የፈረሰ ትዳር አላየሁም። በእነ ኮይን እና በእነ ቤታዮ ምክንያት የፈረሰ ትዳር አይቻልም። ስለዚህ ዝም ብሎ አሉባልታ ነው። ኧረ ተይኝ እስኪ ብቻ ተቻያለሽ ልልሽ ፈልጋለሁ። እኔ አሁን አንቺ ብትናገረኝ ይደብረኛል። እኔ ሪስፔክት አደርግሻለሁ። ለመሰለሽ አንቺ አንደበትሽ ብልግና አይወጣም። ቢያንስ እንኳን ዊ ካን ዲል ላይክ ቢሃይንድ ዘ ሲን አይደለ? ከአንደበትሽ ህፃናት ልጆችን ስትሳደቢ፣ የሰው ልጆችን እናት ስትሳደቢ አላየሁ። እኔ ብቻ ይደብረኛል። አንቺ ብትና የሆነ ነገር ብትይ ይደብረኛል፣ ይሰማኛል። እነዚህ ታያቸው እናትሽ እንዲሁን አባትሽ እንዲሁን እንደዚህ አሮማይ ለማንኛውም የሶስት ልጆች እናት ኦርደር ማድረግ የፈለገ ምላሳ ይቀለብኩ ነው። አሁን በመሰለሽ እንደዚህ ፕሮፋይሎቹ የሉ ቢጫ ፕሮፋይሎቹ እነሱ አሁን መለመን ጀመሩ። መጀመሪያ ልጆቼን ሰደቡ፣ ሲያዩኝ ምንም አይመስለኝም። እኔን ሰደቡኝ ምን አሁን ልመና ጀምሯል። በማርያም እባክሽ በማርያም ሲሉኝ ደግሞ ትንሽ በቃ እሺ በቃ እተዋለሁ። አይ እኔ በቃ ብዙ ጊዜ በተናገረበትን መንገድ አይቻለሁ። ረብሶን ቦልድ ለማንኛውም ግን እኔ አንቺ የኛ ቤተሰብ ብትሆኚ አማቻችን ብትሆኚ በጣም ደስ ይለኛል። ማንን አጨሽልኝ? እሺ ናውል ብዬ ነበረ ባለፈው እንትን ብሏል። ግን እዚህ አይደለም እዚህ አፕ ላይ ሳይሆን ከዚህ አፕ ውጪ የሆነ የለም አንድ ኩሩ ቆንጆ የኦሮሞ ወጣትን ብታገቢና አማሻችን ብትሆኚ ቤተሰባችን ብትሆኚ በጣም ደስ ይለኛል። በጣም ነው ደስ የሚለኝ። ሞን በጣም ምኮራበት ራሱ ታሪክ ነው የሚሆነው። በጣም በቃ ማወራው እውነቴን ነው። እና በጣም ነው የምንወድሽ። እውነት እዚህ አፕ ላይ ኦሮሞ ልጆች በጣም ይወዱሻል። እሱን አይቻለሁ እና ስለምታከብሪን ነው የምንወድሽ፣ ስለምትወጂን ነው የምንወድሽ እና በጣም እናመሰግናለን ኤልሽዬ። እሺ አዳምጥሻለሁ መጥቼ